የመጨረሻው ክፍል የሚጀምረው ሊንግ አንድ ሰው ልጁ ሆስፒታል እንደሆነችና መኪናው ፊት ለፊት የቆመ መኪና ስላለ መንቀሳቀስ እንዳልቻለ ሲናገር ስለሰማው ሊንግ መኪናውን ገፍቶ ያንቀሳቅሰዋል። ሰውየውም ይሄንን ሲያይ በጣም ይደነግጣል። በዚህ ሰዓት ሊንግ ብዙ ጊዜ ማርሻል አርት ስለተማረ መኪናውን ያንቀሳቀሰው ለዚህ እንደሆነ ስለነገረው ሰውየው ካጠገቡ ይሄዳል። ከዚህ በኋላ ያ መኪና ሆን ተብሎ ከፊት ለፊት እንደተቀመጠ እናውቃለን። ስለዚህ ሊንግ መኪናውን ሲያንቀሳቅስ ሁሉም ነገር ተቀርጿል። ሊንግ ወደ ውስጥ ሲገባ እሳት መፈጠሩን ያያል። ይሄኔ አንድ ሰው ሆን ብሎ ጂንጂን ውስጥ እንድትተኛ ስላደረጋት የቀሩ ሰዎች ግን በፍጥነት እየሸሹ ነው። ስለዚህ ሊንግ ጂንጂን ለማዳን በፍጥነት ይገባል። በሌላ በኩል ሆንግ እሳቱን ያስነሳውን ሰው ለመፈለግ ስለሄደ መኪና ውስጥ ተቀምጦ ያንን ሰው ይከታተለዋል። ነገር ግን የሚከታተለው ሰው መኪና አደጋ ያጋጥመዋል። ጂንጂ ራሷን ስታ ስለነበረ ሊንግ መጥቶ ካዳናት በኋላ ከዛ ያስወጣታል። ጃንግ ሹዋን ስለዚህ ጉዳይ ስታውቅ በፍጥነት ወደ ጂንጂ ጋር ትሄዳለች። በሚቀጥለው ትዕይንት ጂንጂ ሆስፒታል ስለገባች ጃንግ ሹዋን በጣም እየተንከባከበቻት ነው። ሊንግም እዛው ነበረ። በዚህ ሰዓት ሆንግ አበባ ይዞ ይመጣል። ይሄኔ ሊንግ ለሆንግ ከጂንጂ እንዲርቅ በሱ ምክንያት 2 ጊዜ ችግር ውስጥ እንደገባች ይናገራል። ትዕይንቱ ሲቀየር ሊንግ ጂንጂን ያገኛታል። ጂንጂ ስለሷ በጣም ከተጨነቀ ለምን እንደከለከላት ትጠይቀዋል። ሊንግ ግን ምንም ነገር አልተናገረም። ልክ በዚህ ሰዓት ለሊንግ ድንገት ስልክ ተደውሎለት ሰውየው ወንጀለኛ እንደሆነና ቤቱ እንደተገኘ ስለነገሩት ሊንግ ወደዚያ ይሄዳል። ሊንግ እዛ እንደደረሰ እውነተኛው ገዳይ ማን እንደሆነና እነዚህን ሁሉ ትዕዛዞች የሚሰጠው ማን እንደሆነ ያውቃል። ከዚህ በኋላ ሊንግ ወደ ቤት ሲመለስ በጣም አዝኖ ነበረ። ምክንያቱም አሁን ከጂንጂ አጠገብ መሄድ ስላለበት፣ እሱ ግን መሄድ ስላልፈለገ ነበረ። ከተወሰነ ጊዜ በኋላ ጂንጂ ወደ ቤት ስለመጣች ጨርቅ ጠልፏት ላዩ ላይ ትወድቃለች። ነገር ግን ሊንግ ሆን ብሎ ስለገፋት ትወድቃለች። አሁንም ሊንግ ሳያነሳት ትቷት ይሄዳል። ይህንን ያደረገው ጂንጂ እንዳትወደውና ከሱ እንድትርቅ እንዲሁም ደግሞ ሊንግ ከሷ መራቅ ከባድ ስለሆነበት ነበረ። በሚቀጥለው ትዕይንት ጂንጂ ከሊንግ ጋር መጣላት ትጀምራለች። ምክንያቱም ብትጎዳም አሁንም በደንብ እያነጋገራት ስላልሆነ ነው። ሊንግ ግን ራሷን መንከባከብ እንዳለባት እሱ ከሄደ በኋላ ማንም እንደማይንከባከባት እየተናገረ ይሄዳል። ወዲያው ሊንግ ወደ ማርሻል አርት ማሰልጠኛው ስለሄደ ጂንጂ ወደዛ መጣ እንዴት እንደምታሸንፈው እንደምታሳየው በል ስትናገር ሊንግ ከሱ ጋር ለመጣላት በማሰቧ መሳቅ ይጀምራል። ወዲያው ግጥሚያው ስለጀመረ ጂንጂ ሊንግን ብዙ ጊዜ ታሸንፈዋለች። ነገር ግን ሊንግ ላይ ትንሽ እንኳን ጉዳት አላደረሰችበትም። በመጨረሻ ሊንግ በቀላሉ ቢነካትም ጂንጂ አወዳደቋ የከፋ ስለነበረ ትጎዳለች። እዛ የነበሩት ልጆች በሙሉ ጂንጂ ላይ ይስቁባታል። ከትንሽ ሰዓታት በኋላ ሊንግ ጂንጂን በጀርባው ያዝላታል። ጂንጂም ለምን እንደመታት ስትጠይቀው ሊንግ ይሄንን የፈለገችው እሷ እንደነበረች ይመልስላታል። በሚቀጥለው ትዕይንት ልጁንን እየሰራ እናየዋለን። በዚህ ሰዓት ጃንግ ሹዋን ወደዛ ስለመጣች ልጁንን ስታየው በጣም ደንግጣ ደህና መሆኑን ከጠየቀችው በኋላ ሙሉ ለሙሉ እንደደከመና ከባድ ህመም ያለበት እንደሚመስል ትነግረዋለች። ይሄንን የተናገረችው ባየችው የልጁን ሁኔታ እንጂ የምታውቀው ምንም ነገር አልነበረም። ልጁን ግን ምንም ሳይነግራት በእሷና በዩቼን መካከል ያለው ነገር እንዴት እንደሆነ ሁለቱ በቅርቡ መነጋገር እንዳለባቸው ይነግራታል። ጃንግ ሹዋን በፍጹም እንደዚህ እንደማታደርግ ትመልስለታለች። በሌላ በኩል ጂንጂ አሁንም ከሊንግ ጋር እየተጣላች ስለሆነ ለምን እንደዚህ እንደሚያደርግ ትጠይቀዋለች። ስለዚህ ሊንግ እውነቱን ይነግራታል። በደሟ ምክንያት ወደ ህይወት ስለተመለሰ የዛን ቀን እሱም እሷን በህይወት እንድትኖር እንደሳማት፣ በዚህ ምክንያት እነሱ ስለተገናኙ ማንም ቢጎዳት እሱ ስለሚጎዳ እንደሚጨነቅ፣ እሷ የእሱ ድክመት እንደሆነች፣ ከሞተች ወይም በጣም ከተጎዳች እሱም በዚህ ነገር ችግር ውስጥ ስለሚገባ የበቀል እርምጃውን ማጠናቀቅ እንዳለበት፣ በዚህ ምክንያት እንድትታመም እንደማይፈልግ ስለነገራት ጂንጂ ሁሉንም ነገር ታውቃለች። በዚህ ነገርም በጣም ታዝናለች። ምክንያቱም ሊንግ ጥሩ ኑሮ ለመኖር ስለሚፈልግ ነው ያዳነኝ ብላ ስለምታስብ ነበረ። በማግስቱ ጂንጂ ለቀረጻ ስትሄድ ልቧ የተሰበረችውንና የምታለቅስበትን ትዕይንት በጣም በጥሩ ሁኔታ ትሰራለች። ምክንያቱም በጣም እያለቀሰች ነበር፣ ግን እያስመሰለች አልነበረም። ይሄኔ ዳይሬክተሩና እዛ ያሉ ሰዎች ጂንጂ በድንገት እንዴት ጎበዝ ተዋናይ እንደሆነች በማሰብ በጣም ስለተደሰቱ ሁሉም ሰው እያመሰገኗት ነው። ስለዚህ ጂንጂ ቃለ መጠይቅ፣ የፎቶ ቀረጻ ስለበዛባት ወደ ቤቷ መሄድ ታቆማለች። ዶንግ ይሄንን ሲያይ ጂንጂ ምንም አይነት ረፍት ስላልወሰደች ይጨነቃል። በሚቀጥለው ትዕይንት ሊንግ ጂንጂ ለብዙ ቀናት ወደ ቤቷ ስላልመጣች በጣም ናፍቋታል። ስለዚህ ቃለ መጠይቆቿን ይመለከታል። ቶሎም ዶንግን ስለሷ ይጠይቀዋል። በዚህ ነገር ዶንግ ስለዚህ ጉዳይ በጣም ተጨንቋል። ወደ ቤት መሄድ እንዳለባት እሱ እንደተጨነቀ ይነግራታል። ከዚህ በኋላ ጂንጂ ስራ ስለሌላት ወደ ቤቷ ትመለሳለች።
ግን አሁንም ወደ ቤቷ መግባት ስላልፈለገች ወደ ባር ሄዳ ብዙ መጠጥ መጠጣት ትጀምራለች። ይሄኔ ዶንግ ያስቆማታል። ግን ጂንጂ እሱን ሳትሰማው ብዙ ጠጥታ እዛው ትተኛለች። ስለዚህ ዶንግ ሊንግን የጂንጂ ሁኔታ ጥሩ ስላልሆነ መጥቶ እንዲወስዳት ይነግረዋል። ሊንግን መጥቶ ይወስዳታል። ምክንያቱም ጂንጂን ለማየት በጣም ስለፈለገ ነበረ። ወዲያው ሊንግ ጂንጂን ወስዶ ቤት ያስተኛታል። ይሄኔ ጂንጂ ስለነቃች እስካሁን ለምን እንዳልሄደ ትጠይቀዋለች። ሊንግ ጂንጂ በጣም እንደተጎዳች ስለሚያውቅ እንድትረዳው ለማድረግ ይሞክራል። በዚህ ሰዓት ጂንጂ እንቅልፍ ይወስዳታል። በእንቅልፍ ልቧ እያወራች ሁልጊዜ ትቷት እንደሚሄድ እንዲሁም እሷን በሱ ምክንያት ስለተጎዳች በሱ በጣም ስለተናደደች እንደማታናግረው ስትናገር ሊንግ ይሄንን ሲሰማ ወደ ቤቷ በመምጣቷ በጣም ይደሰታል። በሚቀጥለው ትዕይንት ከባንክ ከመጡ አንዳንድ ሰዎች ጋር ሊንግ ተቀምጦ ሲያወራ እናየዋለን። ምክንያቱም እሱ ሲሄድ ጂንጂ በዚህ ሁሉ ገንዘብ ጥሩ ኑሮ መኖር እንደምትችል ስላሰበ ንብረቱንና ብዙ ነገሮችን ወደ ጂንጂ ስም ያስተላልፋል። በሌላ በኩል ሊጁን ከአንዳንድ የባንክ ሰራተኞች ጋር ይታያል። ምናልባት ንብረቱን ወደ ጂንጂ ስም ሊያዘዋውር ፈልጎ ይሆናል። ከተወሰነ ጊዜ በኋላ ሊጁን ስለጨረሰ ከዛ ይወጣል። የባንኩ ሰራተኞች ግን ሊጁን ካንሰር እንዳለበትና ጥቂት ቀናት እንደቀሩት ለረጅም ጊዜ መኖር እንደማይችል ይነግሩታል። ሊንግ እነዚህን ሁሉ ነገሮች ሰምቶ ምንም ምላሽ አልሰጣቸውም። ዶንግ ከአንድ ሰው ጋር ስልክ እያወራ ያለ የበሩ ደወል ይጮሃል። የመጣው ሊንግ ስለነበረ ዶንግን ስራውን እስከሚጨርስ ድረስ እዛ እንደሚቆይ ይነግረዋል። ምስኪኑ ዶንግ ግን ምንም አልተናገረም። ወዲያው ጂንጂ ሊንግ ሳያያት ሆን ብላ የሊንግን ፎቶዎች ኢንተርኔት ላይ ትሰቅላለች። ይሄኔ ዶንግ ደውሎ ለምን ፎቶዎቹን እንደሰቀለች ይጠይቃታል። ሊንግ ሞባይልም ሆነ ላፕቶፕ ስለማይመለከት ጂንጂ የለቀቀችውን ፎቶ ስልክ ላይ ካየ በኋላ ከዶንግ ላፕቶፕ ላይ ያንን ፎቶ በደንብ ያየዋል። ጂንጂ በነገሩ በጣም ስለተጨነቀች ጉዳዩን ለጃንግሹዋ ትነግራታለች። ጃንግሹዋ እንዳትጨነቅ ዛሬ ባይሆን ነገ ወደሷ እንደሚመጣ ትመልስላታለች። በሚቀጥለው ትዕይንት የጂንጂ እናትና አባት ደውለው እነሱ ከቤቷ ውጪ እንደቆሙ በሩን በፍጥነት እንድትከፍት የበሯን ፓስወርድ ለምን እንደቀየረች ሲጠይቋት ጂንጂ በጣም ትጨነቃለች። ምክንያቱም ሊንግ እዛ ባለመኖሩና እሱም ባለማየታቸው እናትና አባቷ ይናደዳሉ ብላ አስባለች። ስለዚህ ለሊንግ መልእክት ልካ በፍጥነት ወደ ቤት እንዲመጣ ተጠይቀዋለች። ሊንግ ያንን መልእክት ሲያይ በፍጥነት ወደ ጂንጂ ቤት ይሄዳል። እዛ የጂንጂ እናትና አባት ገብተው ትዕይንት እየፈጠሩ ነው። በሩን ቆይታ ለምን እንደከፈተች ይጠይቋታል። ጂንጂም ሻወር እየወሰደች እንደነበረ ተመልስላቸዋለች። በዚህ ሰዓት ወላጆቿ ሊንግ የት እንዳለና እነሱ ከሊንግ ጋር መነጋገር እንደሚፈልጉ ይነግሯታል። ጂንጂ እነሱን ለማስቆም ከፍተኛ ጥረት ታደርጋለች። ነገር ግን የጂንጂ እናት ምንም ሳትሰማ ሁለቱ ተለያይቶ እንደሆነ እየጠየቀቻት ወደ ክፍሉ ገብታ ሊንግ የት እንዳለ ማግኘት እንደምትፈልግ ትናገራለች። ጂንጂ ሊንግ አሁን ሻወር እየወሰደ እንደሆነ ብትናገርም እናቷ ወደ ሻወር ቤት ውስጥ ልትገባ ስትል ሊንግ ከሻወር ቤቱ ይወጣል። ጂንጂ ሊንግን ስታየው በጣም ደስ ይላታል። እናትና አባቷም ሊንግን በማየታቸው ይደሰታሉ። ከተወሰነ ጊዜ በኋላ የጂንጂ ወላጆች ስለሄዱ ሊንግ ሁሉንም ነገር ይነግራታል። ሊንግ እሷ ጋር መቆየት ስለፈለገ ወላጆቿ ሊመለሱ እንደሚችሉ እሱ እዚህ መቆየት እንዳለበት ይነግራታል። ጂንጂ ግን ስላልተረዳችው ዶንግ እየጠበቀው ሊሆን እንደሚችል ስለዚህ መሄድ እንዳለበት ትነግረዋለች። ግን ሊንግ ከቤቷ ሲወጣ ጂንጂ መቆየት እንደፈለገ ስለተረዳች በሞኝነቷ ትበሳጫለች። በሚቀጥለው ትዕይንት ጃንግሹዋ እየተቀረጸች እናያለን። ዛሬ የፊልሟ ሙሉ ክፍል ስለተጠናቀቀ በጣም ተደስታለች። ከዚህ በኋላ ዶንግን ጂንጂ የት እንደሆነች ትጠይቀዋለች። ዶንግ ዛሬ ጂንጂን እንዳላያት እሷ እንደምትመጣ ነግራው እንደነበረ ግን እስካሁን ለምን እንዳልመጣች እንደማያውቅ ይመልስላታል። ይሄንን ስትሰማ ጃንግሹዋ ውጥረት ይፈጠርባታል። በሌላ በኩል ጂንጂ በምቾት በቀረጻ ቦታ ተቀምጣ ያለ አንድ ሰው ከኋላዋ ይመጣል። ጂንጂ ሊንግ ይሆናል ብላ አስባ ነበረ፣ ግን የመጣው ጂንጂን ጠልፎ የሚወስዳት ሰው ነበረ። በዚህ ሰዓት ሊንግ ጂንጂ ያለችበትን ቦታ ስላወቀ ወደዛ እየሄደ ነው። ይሄ የሆነው ሁለቱም በስልካቸው ያወረዱት አፕ ስለነበራቸው ነው። ሁለቱም የሌላኛውን ቦታ ማየት ይችላሉ። አሁን ላይ ሊንግ ጂንጂ ወዴት እየሄደች ነው ብሎ አስቧል። ሊንግ በዚህ ጉዳይ ጥሩ ስሜት ስላልተሰማው ወዳለችበት ቦታ መሄድ ይጀምራል። የሊንግ የልብ ምት በፍጥነት ስለሚመታ በጂንጂ ላይ የሆነ ችግር እንዳለ ይረዳል። ስለዚህ ጂንጂን በየቦታው መፈለግ ይጀምራል። በሚቀጥለው ትዕይንት ጃንግሹዋን ስለ ጂንጂ በጣም ተጨንቃ ያለ እዛ የጂንጂን ዕቃ ወድቆ ታገኛለች። ይሄንን ስታይ ጃንግሹዋን የሆነ ነገር በእርግጠኝነት እንደተፈጠረ ስላወቀች ለሊንጂ ደውላ ሁሉንም ነገር ትነግረዋለች። ከዚህ በኋላ ሊንጂና ባልደረቦቹ እዛ ስለመጡ ራሷን እንድትስት የተደረገበትን መሐረብ ያገኛሉ። ስለዚህ ጂንጂን በእርግጠኝነት ራሷን አስተው ወደ አንድ ቦታ እንደወሰዷ ታውቀዋል። በሌላ በኩል ሊንግን ጂንጂ ያለችበት ቦታ ላይ እናየዋለን። ከዚህ በኋላ የጠለፋት ማን እንደሆነ እናውቃለን።
ጂንጂን የጠለፋት ፕሮፌሰሩ ነበረ። ምክንያቱም ልጁን ለማዳን ሊንግ ያስፈልገው ስለነበረና ሊንግን ለብዙ ዓመታት ሲፈልጉት የኖሩት አስክሬን መሆኑ ተረድቶ ነበረ። ስለዚህ ነው ጂንጂን ወደዛ ቤት ያመጣት። ምክንያቱም ጂንጂን ለማዳን በእርግጠኝነት ሊንግ እንደሚመጣ ያውቅ ነበረ። ፕሮፌሰሩ አሁን ጂንጂን በማቀዝቀዣ ክፍል ውስጥ ይቆልፍባታል። ሊንግ ሲሄድ በሩ ተቆልፎ ነበረ። ፕሮፌሰሩ ይሄንን ሁሉ በስክሪን እየተመለከተ ነው። ሊንግ በዚህ ተናዶ ካሜራውን ይሰብረዋል። ሊንግ በሆነ መንገድ ጂንጂን አጽናንቶ ደህና እንደምትሆን ይነግራታል። ነገር ግን የጂንጂ ሁኔታ በጣም ስለተባባሰ የመተንፈስ ችግር አጋጥሟታል። ስለዚህ ሊንግ ጂንጂን ይስማታል። የሊንግ ጤናም ጥሩ ስላልነበረ በሆነ መንገድ ጂንጂ ደሟን እንዲቀምስ ስላደረገችው ሊንግ ይድናል። በሚቀጥለው ትዕይንት ላይ ጂንጂ ወዳለችበት ቦታ ይደርሳል። ጂንጂ ማቀዝቀዣ ውስጥ እንዳለች ስላወቀ ፕሮፌሰሩን ይይዘዋል። ፕሮፌሰሩ ግን ፓስወርዱን አይነግራቸውም። ሊንጂ ፓስወርዱን እንዲነግረው ደጋግሞ ስላስጨነቀው ፕሮፌሰሩ ፓስወርዱን ይነግረዋል። ግን የነገረው የተሳሳተ ፓስወርድ ነበረ። ይሄኔ ዶንግ ፓስወርዱን ማስገባት የሚችሉት 3 ጊዜ ብቻ እንደሆነ፣ የተሳሳተ ፓስወርድ ለ2 ጊዜ ካስገቡ ለዘላለም ሊቆለፍ እንደሚችል ይነግረዋል። ይሄንን ሲሰማ ሊንጂ የበለጠ ተናዶ ፓስወርዱን እንደገና ፕሮፌሰሩን ይጠይቀዋል። ፕሮፌሰሩ ግን ፓስወርዱን አልነገረውም። ይሄኔ ሊንጂ ለዩቼን ስለደወለ ዩቼን አንድ ነገር ይነግረዋል። ፕሮፌሰሩ በልብ ውስጥ ልዩ የሆነ ነገር ይዞ እንደሚሆን፣ ምናልባት የሴት ልጁን የልደት ቀን ፓስወርድ አድርጎ ሊሆን እንደሚችል ስለነገረው ሊንጂ የሴት ልጁን የልደት ቀን ያስገባል። ግን ፓስወርዱ አሁንም አይከፈትም። አሁን የመጨረሻ እድል ብቻ ነው የቀረው። ስለዚህ ሁሉም በጣም ይጨነቃሉ። ነገር ግን ሊንጂ የዛሬውን ቀን ፓስወርድ ውስጥ ያስገባል። ምክንያቱም የዛሬው ቀን ለፕሮፌሰሩ ልዩ ነበረ። እንደ እድል ሆኖ በሩ ይከፈታል። ይሄኔ በጣም መጥፎ ሁኔታ ውስጥ የነበረችውን ጂንጂን ያወጧታል። ልክ በዚህ ሰዓት ሊንግን ያየዋል። የሱ ሁኔታ በጣም መጥፎ ስለሆነ ሊንጂ ወደ አጠገቡ ሄዶ በደንብ ረድቶት ያወጣዋል። ሊንግን ለጂንጂ በጣም ስለሚጨነቅና ጂንጂ በጣም ስለምትወደው ጥሩ ስሜት እንደተሰማው ይናገራል። በሚቀጥለው ትዕይንት ጂንጂ ሆስፒታል ውስጥ ሆና ሊንግ ሲንከባከባት እናያለን። ሊንግ በምርመራው ውስጥ ያሉትን ሁሉንም ነገር ካደረገ በኋላ ወደ ቤት ሲሄድ ሊንጂ ወደ ቡና ካፌ ወስዶት ቡና ከጋበዘው በኋላ ስለ ሁሉም ነገር እንደጠረጠረው፣ ብዙ ነገሮችን እየደበቀ እንደሆነ እንደሚያስብ፣ አሁን ብዙ ሚስጥሮችን እንደሚጠብቅ እንደሚያውቅ፣ ግን ጂንጂን እንደሚወዳት ስለሚያውቅ በጥሩ ሁኔታ እንዲንከባከባት ብቻ እንደሚፈልግ፣ ከሷ ጋር ሆኖ የምትፈልገውን ነገር ሁሉ እንዲረዳት፣ ከሱ ምንም ነገር እንደማይፈልግ፣ በአግባቡ እየጠበቃት ከሆነ በቂ መሆኑን ይነግረዋል። በሌላ በኩል ጃንግ ሸዋን ጂንጂ ቤት ሄዳለች። ጃንግ ሸዋን ሰዎች በየቦታው ስለሷ እያወሩ እንደሆነ፣ ጂንጂ ሆስፒታል ውስጥ እንዳለችና ለሁሉም ነገር ወደ ሆስፒታል የሚሄድ ሰው ብዙ አደጋዎችን እንደሚያጋጥማት ስትናገር፣ ሊንግ ተጨንቆ አሁን እንደሚሄድ ስለመለሰላት ጂንጂ የትም መሄድ እንደማያስፈልገው ስትናገር፣ ዶንግ ሁሉንም ነገር ይዞ ስለመጣ ሊንግ በጣም ስለደከመው ከጂንጂ ጋር መቆየት እንዳለበት፣ እንደዚህ ሲሰቃይ ጂንጂን ማየት እንደማትፈልግ ሲናገር ጂንጂ በጣም ትደሰታለች። ሊንግም ጄንግን መጠበቅ ስለነበረበት ጂንጂ ጋር ይቀመጣል። በሚቀጥለው ትዕይንት ጂንጂ ለሊንግ በጣም ብዙ የእቃ ዝርዝሮችን ሰጥታው ሁሉንም እቃዎች ከገበያ እንዲያመጣ ተነግረዋለች። ሊንግ ግን ለምን ራሷ እንደማትሄድ ሲናገር ጂንጂ አሁን መውጣት እንደማትፈልግ፣ ዶንግን በጣም ስራ ስለበዛበት መግዛት እንደማይችል ትመልስለታለች። ይሄንን ሲሰማ ሊንግ እቃዎቹን ለመግዛት ይሄዳል። ይሄኔ ጂንጂ የሊንግን ክፍል እንደገና እያስተካከለችና በሚያምር ሁኔታ ያስጌጠች ሲሆን ዶንግም እሷን እየረዳት ነበረ። በመጨረሻ ጂንጂ ክፍሉን በጣም በጥሩ ሁኔታ ሳምራ ብዙ ፎቶዎችንም አስቀምጣለች። ሊንግ እቃዎቹን ይዞ ሲመለስ ጂንጂ ክፍሉን ለማሳየት ብትዘጋጅም በሱና በሷ መካከል የ500 ዓመት ልዩነት እንዳለ ስለተናገረች ሊንግ ተጨንቆ ለምን ልታስረጀው እንደምትሞክር ይጠይቃታል። ወዲያውኑ ጂንጂና ሊንግ ወደ ጂንጂ ወላጆች ቤት ለእራት ይሄዳሉ። እራት ከበሉ በኋላ ጂንጂ ወደ ሊንግ ክፍል ትሄዳለች። ሊንግ ከመጠን በላይ በመጠጣቱ ምክንያት እንደተኛ ታስባለች። ስለዚህ ከሊንግ አጠገብ ትተኛለች። ልክ በዚህ ሰዓት ሊንግ አይኖቹን ከፍቶ ጂንጂን ስሟት ልታስቸግረው እንደመጣች የሚለውን ሁሉ ካላደረገች ቅጣት እንደሚደርስባት ይናገራል። ከዚህ በኋላ ሊንግ ጂንጂን ወደ ገበያ ማዕከል ፊልም ለማየት ይወስዳታል። እንደ እውነቱ ከሆነ ሊንግ ከጂንጂ ጋር የተወሰነ ጊዜ ማሳለፍ ፈልጎ ስለነበረ ነው። በዚህ መንገድ ሁለቱም አሪፍ ጊዜ እያሳለፉ ነው። ይሄኔ ሊንግ ከአንድ ሰው ስልክ ይደወልለታል። ስለዚህ ሊንግ ቶሎ ወደዛ መሄድ እንዳለበት ለጂንጂ ይነግራታል። ጂንጂ ከሱ ጋር መሄድ ስለፈለገች ባይፈልግም ሊንግ ይስማማል። በሚቀጥለው ትዕይንት ባለቤቷ ስለሞተ ብድር ወደ ወሰደችው ሴት ቤት ይሄዳል።
እነዛ ሰዎች ወደ ሴትዮዋ ቤት እየሄዱ ስለሚያስጨንቋት ሊንግ ይጠብቃት ነበረ። ጂንጂም ይሄንን ነገር ተረድታለች። በሌላ በኩል ሊንጂ አንድን ሰው በጥርጣሬ ሊይዘው ሲል ከሊንጂ አፍ ውስጥ ብዙ ደም መፍሰስ ይጀምራል። ሊንጂ ግን አሁንም ያንን ሰውዬ ላለመልቀቅ እግሩ ላይ ተክሶ ስለመታው ለባልደረቦቹ ሰውየው ላይ እንደተኮሰበት ማንም ሰው ያንን ሰው እንዲይዘው ይነግራቸዋል። ልክ በዚህ ሰዓት ሊንግ ያንን ሰው ይዞ በቡጤ ይመታዋል። በጣም የመታው ሰው ጄንግ ነበረ። ሊንግ ከዚህ ሁሉ ጀርባ ማን እንዳለ እንዲነግረው ይጠይቀዋል። ጄንግ ግን ምንም ስላልተናገረ ሊንግ አንገቱን አንቆ ራሱን እንዲስት ያደርገዋል። በሚቀጥለው ትዕይንት ጃንግሹዋን እና ዩቼን ሊንጂ ጋር ሆስፒታል ውስጥ ናቸው። ዩቼን ለጃንግሹዋን ሊንጂ ጂንጂን በጣም እንደሚወዳት በህመሙ ምክንያት ግን እንደማይነግራት ይናገራል። ጃንግሹዋን ይህንን ስትሰማ በጣም መጥፎ ስሜት ይሰማታል። በሌላ በኩል ጂንጂ ሊንግ ጋር በፍጥነት ሄዳ ሊንጂን እንዲያድነው ትነግረዋለች። ነገር ግን ሊንግ እምቢ ብሏት በሰው ልጅ ተፈጥሮ ላይ ፈጽሞ ጣልቃ እንደማይገባ ተፈጥሯዊ ሆኖ እንደሚኖር ስለዚህ እንደማያድነው ይነግራታል። ጂንጂ ግን አጥብቃ ብትለምነውም ሊንግ አይስማማም። በሚቀጥለው ትዕይንት ጄንግ ጠላቱን ያመሰግነዋል። ምክንያቱም በሱ ምክንያት የሊንግን ደም ስለሰጠው የእግሩ ቁስል ስለዳነ ነበረ። በሌላ በኩል ጂንጂ በጣም አዝና እናያታለን። ወዲያው ዩቼን መጥቶ ስለ ሊንጂ ይነግራታል። ጂንጂ ይሄንን ስትሰማ ይበልጥ አዝና እንደገና ሊንግን እርዳታ ትጠይቀዋለች። ግን ሊንግ በድጋሚ በግልጽ እምቢ ይላታል። ይሄም በጂንጂና በሊንግ መካከል ግጭት ይፈጥራል። ከዚህ በኋላ ጂንጂ ሊንጂን ለማግኘት ስለሄደች ሊንጂን አይታ ማልቀስ ትጀምራለች። ይሄኔ ሁለቱም ስለ ልጅነታቸው ማውራት ይጀምራሉ። ጂንጂ ወደ ቤት እንደተመለሰች ሊንግ ጂንጂን ለማስደሰት አሪፍ ምግብ ያመጣላታል። ጂንጂን በደንብ ታወራዋለች። ይሄንን ሲመለከት ሊንግ ትንሽ ይጠራጠራል። በዚህ ሰዓት ጂንጂ ሊንግን ብዙ ታጠጣዋለች። በዚህ ምክንያት ሊንግ ይሰክራል። ጂንጂም ይቅርታ ጠይቃ ጓደኛዋ ማዳን እንዳለባት ተናግራ የሊንግን ደም መውሰድ ስትጀምር ሊንግ አይኑን ከፍቶ ምን አስባ እንደሆነ ራሱን አስተው ደሙን ልትወስድ በመሆኑ ያዝናል። ይሄ ማለት ከብዙ ዓመታት በፊት ሊንግን ገሎ ደሙን የወሰደው ያ ሰው እንዳደረገው እሷም እሱን እየተጠቀመችበት እንደሆነ አስቧል። ግን ሊንጂን ማዳን ከፈለገች እንደሚረዳት ይነግራታል። ከዚህ በኋላ ጂንጂና ሊንግ ወደ ሆስፒታል ከሄዱ በኋላ ሊንግ ጂንጂን እንድትወጣ ይነግራታል። ሊንግ ጂንጂን ካዳነው በኋላ መዳኑን ለሊንጂ ይነግራታል። እሱን ግን በድጋሚ እንደማታገኘው ስለነገራት በዚህ ነገር ጂንጂ ልቧ በጣም ይሰበራል። በሚቀጥለው ትዕይንት ሊንግ ብዙ ከጠጣ በኋላ ወደ አንድ ቦታ ይሄዳል። በዛ ቦታ ከአንዳንድ ሰዎች ጋር ይጣላል። ሰዎቹ ሊንግን ይመቱታል። ሊንግ በጣም ኃይለኛ ቢሆንም ምንም አይነካቸውም። በጣም ስለደበደቡት ሊንግ በጣም እያለቀሰ ጂንጂ ስለከዳችሁ ደጋግሞ ያስባል። በሌላ በኩል ጂንጂ ወደ ቤቷ ከተመለሰች በኋላ ሊንግን ትፈልገዋለች። ግን ሊንግን የትም ማግኘት አልቻለችም። ይሄ ነገር በጣም አሳዝኗት እሷም እያለቀሰች ከሊንግ ጋር ከጅምሩ እስካሁን ድረስ ያሳለፈችውን ጊዜ ሁሉ ታስታውሳለች። ይሄ ሁሉ ጥፋት የሷ እንደሆነ ታውቃለች። በሌላ በኩል ሊንጂ በደንብ ስለዳነ ባልደረቦቹ እንኳን ደስ አለ ይሉታል። በሚቀጥለው ትዕይንት ላይ ሊንግና ጂንጂ መለያየታቸውን ሲሰማ ዶንግን ከልክሎት መኪናውን ራሱ መንዳት ይጀምራል። በዚህ ሰዓት ጂንጂ ለሊንግ የይቅርታ መልእክት እየላከችለት ስለነበረ ሊንጂ የሚያደርገውን ነገር ስታይ ምን እያደረገ እንደሆነ ትጠይቀዋለች። ሊንጂም ወደ ቤቷ ሊያደርሳት እንደሆነ ይነግራታል። ሊንግ ከጂንጂ ብዙ መልእክቶች እንደተላከለት ሲያይ ጂንጂም ብዙ እንዳለቀሰችና እንደተጨነቀች ስለተረዳ በጂንጂ ቤት አካባቢ ይንከራተታል። በዚህ ሰዓት ሊንጂና ጂንጂ ይመጣሉ። ይሄኔ ሊንግ ይደበቃል። ጂንጂን በጣም እየተንከባከባት ነው። ምክንያቱም ጂንጂን ስለሚወዳት ከሷ ጋር ግንኙነት በድጋሚ መፍጠር ስለፈለገ ነበረ። ሊንጂ ከጂንጂ ጋር በጣም ሲቀራረብ ሲያይ ይናደዳል። በዚህ ሰዓት አንድ የአበባ ማስቀመጫ ከሊንግ እጅ ላይ ይወድቃል። ስለዚህ ጂንጂ ሊንግ እዛ እንዳለ ስለተረዳች ሊንጂን ሸኝታ እራሷ ወደ ሊንግ ጋር ትሄዳለች። ሁለቱም እርስ በርስ መገናኘት ስላልቻሉ ሊንግ ወላጆቿ እንደገና የመጡ እንደመሰለው መልእክቷን ካየ በኋላ እንደመጣ ተናግሮ ሊሄድ ሲል የጂንጂ ልብ ሮጣ ሊንግን እንድታቅፈው እንድትስመውና እዛ እንዲቆይ እንድትጠይቀው ይፈልጋል። ግን ያንን ማድረግ አትችልም። ስለዚህ ሊንግ ይወጣል። ሊንግ ይሄንን ሲመለከት ጂንጂ ሊንግን እንደገና ማስቆም ባለመቻሏ በጣም አዝኖ ይሄዳል። በሚቀጥለው ትዕይንት ዩቼን የሚፈልገው አስክሬን ሊንግ መሆኑን ስላወቀ ለጂንጂ ሁሉንም ነገር ነግሮ ስለ ጉዳዩ ይጠይቃታል። ጂንጂ ይሄንን ከሰማች በኋላ ሊንግ ጋር ሄዳ ዩቼን ስለሱ እንዳወቀ አሁን ከሱ መደበቅ እንዳለበትና ሁሉም ሰው ስለሱ እንዲያውቅ እንደማትፈልግ ስለነገረችው ሊንግም ዩቼን እንደሚያውቅ ያውቅ እንደነበረ ሊንጂን ያዳነበት ቀን ይሄ እንደሚሆን ስለሚያውቅ እንዳትጨነቅ ሁሉም ነገር እንደሚያበቃና
በቅርቡ ያንን ክፉ ሰው አግኝቶ ለዘላለም ከዚህ እንደሚርቅ ይነግራታል። በዚህ ነገር ጂንጂ በጣም አዝና ወደ ቤቷ ስትሄድ እያለቀሰች ሊንግን ታስታውሰዋለች። በሚቀጥለው ትዕይንት ጃንግሿን ከዩቼን ጋር ትገናኛለች። ጃንግሿን ጂንጂና ሊንግ ይለያያሉ ብላ እንደማታስብ በጣም አሪፍ ጥንዶች እንደነበሩ ትናገራለች። ዩቼን ስለ ሊንግ ሁሉንም ነገር ቢያውቅም ግን ለጃንግሿ ምንም አልነገራትም። በሚቀጥለው ትዕይንት ሊንጂ ጄንግን ለማግኘት ይሄዳል። ሊንግም እየተከተለው ነው። ምክንያቱም ሊንጂ ጠላቱን ለመያዝ እንደሚሄድ ያውቅ ነበረ። ነገር ግን ሊንጂ ጂንጂን ለራት ወስዷት ቀለበት ይሰጣታል። ሊንግ ይሄንን ሁሉ ስላየ በጣም ያዝናል፣ ግን ምንም ነገር አልተናገረም። ይሄን ስታይ ጂንጂ ሊንጂን እሱን የወደደችበት ጊዜ እንደነበረ፣ አሁን ግን ያ ጊዜ እንዳለፈ፣ አሁን ሊንግን ብቻ እንደምትወደው ነግራው ጥያቄውን ውድቅ ታደርግበታለች። ሊንግ እነዚህን ሁሉ ነገሮች ሰምቶ በጣም ደስ የሚል ስሜት ይሰማዋል። በሚቀጥለው ትዕይንት ሊንግ የጄንግን ላፕቶፕ ሰርቆ ዶንግን አንድ ነገር እንዲያገኝ ይነግረዋል። ጂንጂ እዛ ስለነበረች ለማውራት ቢፈልጉም ግን በዝምታቸው ይቀጥላሉ። በዚህ ሰዓት ስለ ጠላቱ ብቻ ያወራሉ። ከዚህ በኋላ ጂንጂ ልትሄድ ስለሆነ ሊንግም ማብራት መሄድ ይጀምራል። ጂንጂ ከሱ ጋር ማውራት ትፈልጋለች፣ ግን ምንም ነገር ሳትናገር ትሄዳለች። ወዲያውኑ ሊንግ እንደምትፈልገው ከጠየቃት በኋላ ወደ ባህሩ ጋር ወስዷት ጓደኛው የነበረች ትንሽዬ ኤሊ ያስተዋውቃታል። ይቺ ኤሊ ሁሉንም ነገር ትረዳለች። ጂንጂ ምንም ነገር ብትላት ኤሊዋ ስለምትሰማ በጣም ትደነግጣለች። ግን ከሊንግ ጋር ጥሩ ጊዜ በማሳለፏ በጣም ደስ ብሏታል። በሌላ በኩል ጃንግሿን ሆንግን ለማግኘት ወደ ቢሮ ብትሄድም ሆንግ ቢሮ ውስጥ እንደሌለና እቤቱ መሆኑን ስላወቀች ወደ ቤቱ መሄድ ትጀምራለች። ወዲያው የትራፊክ መጨናነቅ ስለጀመረ መንገድ ላይ ሆኖ ሆንግ ይታመማል። በዚህ ሰዓት ሳጥን ውስጥ የሆነ ነገር ይፈልጋል፣ ግን ምንም ነገር ማግኘት አልቻለም። ስለዚህ ከመኪናው ወርዶ ወደ ቤቱ ለመሄድ ይሞክራል። ይሄኔ ጃንግሿን ወደ ሆንግ ቤት ለመሄድ ሊፍት ውስጥ ናት፣ ግን ሆንግ ከሷ ቀድሞ ቤት ይደርሳል። በዚህ ሰዓት ሆንግ በድንገት ማርጀት ይጀምራል። ጸጉሩ ነጭ ሆኖ ፊቱ ተሸብሽቦ ሌላ ፍጡር ይመስላል። ስለዚህ ኮፍያ የሚለብሰው ጠላቱ ሰው ሆንግ መሆኑን እናውቃለን። እስካሁን ድረስ ሁሉም ሰው የሚፈልገውና ሊንግን ለረጅም ጊዜ ለማጥፋት የሞከረው እሱ ነበረ። ከ100 ዓመታት በፊት ሆንግ ከሊንግ አካል ላይ ደሙን አፍስሶ እንደሞተ አስክሬኑን ወደ ባህር የወረወረው እሱ ነበረ። ልክ በዚህ ሰዓት ጃንግሿን የሆንግን በር ታንኳኳለች፣ ግን የሚከፍትላት ሰው ስላልነበረ ለሆንግ ትደውላለች። ይሄኔ የሆንግ ስልክ ከቤት ውስጥ ስለጮኸ ጃንግሿን ሆንግ ቤት ውስጥ እንዳለ ስላወቀች በሩን ለመክፈት ስትሞክር ሆንግን በሩ አካባቢ መሬት ላይ ወድቆ ስለነበረ ጃንግሿን ከፍታ ስትገባ ሁሉንም ነገር ታያለች። ይሄኔ ታሪካችን ያበቃል። ወደ ቤተሰቦቼ ይዤላችሁ የመጣሁት ማይ አሜዚንግ ቦይፍሬንድ የተሰኘው የቻይና ተከታታይ ድራማችን እዚህ ጋር አብቅቷል። በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰባችንን ተቀላቀሉ።